ሰላም እንዴት ናችሁ? ደህና ናችሁልኝ? ዛሬ ደግሞ የሚያጠግብ ፒዛ አብረን እንሰራለን። መጀመሪያ ስጋውን ከዘይት ጋር በደንብ አድርጌ እጠብሰዋለሁ። ከዛ ስጋው ብቻውን እንዳይሆን በቅመም በደንብ አድርጌ እጠብሰዋለሁ። ቅመም ሲኖርበት አሪፍ ቴስት ይኖረዋል። ከዛ በኋላ ስጋው ሲበስልልኝ ለብቻው ስጋውን አወጣና ቲማቲም አደርግበታለሁ። ፒዛው ላይ የማደርገውን ቲማቲም በደንብ አድርጌ እጠብሰዋለሁ አበስለዋለሁ። ያ ማለት ውሃው እስኪጨርስ ድረስ በደንብ አድርጌ አበስለዋለሁ። ከዛ ጨውና የተለያየ ቅመማ ቅመሞችን አድርጌበት ጥሩ ቴስት እንዲኖረው አድርግና በደንብ አድርጌ አበስለዋለሁ። እንዳልኳችሁ ውሃውን እስኪጨርስ ድረስ ነው ማበስለው ቲማቲሙን። ከዛ በኋላ ለፒዛ ያዘጋጀሁት ሊጥ ይሄን ይመስላል። ኩፍ ሲልልኝ በመጥበሻ ነው እኔ ዛሬ ፒዛ የምሰራው እና መጥበሻው ላይ አዘጋጀዋለሁ አስተካክለዋለሁ ሊጡን። ከዛ በኋላ እኔ በደንብ እንዲያጠግበኝ ስለፈለኩኝ የፒዛውን ቂጣ ቂጣ ማለት ከባድ ነው። ትንሽ ወፈር አድርጌዋለሁ ቂጣ አይደለም። ያ ማለት እኔ እንዲያጠግበኝ ስለፈለኩ ነው። እናንተ በተመቻችሁ ሳይዝ ማድረግ ትችላላችሁ። ከዛ በኋላ ትንሽ እሳት ካስነካሁት በኋላ እንደዚህ ሊጥ እንዳይሆን መጠጥ ሲልልኝ ያዘጋጀሁትን ቲማቲም አደርግበታለሁ። ከዛ በኋላ ያዘጋጀሁትን የጠበስኩትን ስጋ ከላይ አደርግበታለሁ። ከዛ እኔ ፒዛ ላይ ጥሬ አትክልት ነገር ደስ ይለኛል። ከዛ ቲማቲም አደረኩበት። ከዛ ቺዝ አደረኩበት ከላይ ጥሬ ሽንኩርት ከዛ ጥሬ ቃሪያ አደርግበታለሁ። ፒዛ እንደተመቻችሁ ነው እናንተ በፈለጋችሁት አትክልት መጠቀም ትችላላችሁ። ጾም ከፈለጋችሁ በፍስክም መስራት ትችላላችሁ። ፒዛ እንደ ኢንተረስት ነው። ከዛ በኋላ እንደዚህ ካሳመርኩት በኋላ ትንሽ ሙቀት እሰጠዋለሁ ቺዙ እንዲቀልጥልኝ። ከዛ በኋላ ይሄንን የመሰለ የሚያምርና የሚጣፍጥ የሚያጠግብ የምሬን ነው በጣም ነው የሚያጠግበው። ይሄን የመሰለ ፒዛ ወጥቶልኛል። እንደምታዩት ነው። ሁላችሁም ሞክሩት። በጣም ነው የምወዳችሁ።